ሃይ ፋሚሊ ሰላም ለእናንተ ይሁን። እንዴት ናችሁ? አለን። ሼር ኮፒ ሊንክ እያደረጋችሁ ፕሊዝ ተባበሩኝ። ሼር ኮፒ ሊንክ አድርጉልኝ፣ አካውንቴን አሳድጉልኝ። ማለት ለኔ መልካም የምታስቡ ለልጄም ጥሩ ነገር የምታስቡ አላችሁ፣ መልካም የምታስቡ በዛው ልክ ደግሞ ለክፋት ሆን ብለው ስም ለማጥፋት የተለያየ ነገር ለማውራት የተቀናጁም አሉ። ለኔና ለልጄ መልካም የምታስቡ ፕሊዝ ሼርና ኮፒ ሊንክ አድርጎልኝ እና አድርሱልኝ ይሄ መልእክት። ምክንያቱም ለሁሉም መልእክት ደውዬ ማናገር ወይም ለሁሉም ማድረስ ስለማልችል ስልካቸውም ስለማላውቀው፣ ግን በእንደዚህ ደግሞ እያወሩ እኔን ለማሸማቀቅ የሚሞክሩ ሰዎች ፕሊዝ ሼር አድርጉላቸው። የመጀመሪያው ነገር ልጇን ለውጭ ድርጅት ሰጥታለች ለምትሉ ሰዎች ምን አስባችሁ ነው ግን? አይታችኋል? ሰምታችኋል? አረ ወይኔ የእውነት እውነት እየተሸፈነች ነው። ምን እየሆናችሁ ነው? ምንድነው በሬ ወለደ አላችሁሳ? መቻያችሁ ለውጭ ድርጅት ስሰጥ መቻያችሁ? ልጄ ከራሴ ጋር ነው እግዚአብሔር በሚያውቀው። እውነት ይኸው ልጄ ምስክር ነው። እኔ እውነት ለእኔ መልካም የምታስቡልኝ ሰዎች እንድታቆልኝ የምፈልገው ልጄ ለውጭ ድርጅት አልሰጠሁትም። ፕሊዝ እኔ ለውጭ ድርጅት ሰጠችው ብላችሁ ለምታወሩ ሰዎች ፕሊዝ እኔ ለውጭ ድርጅት አልሰጠሁትም። ልጄ ከኔ ጋር ነው ያለው። እየተወራ ያለው ነገር በጣም ያስጠላል። እና አንዳንዴ አወኩሽ ናኩሽ አይነት አብሮ አደጎች ኧረ ስርዓት ነው። የውጭ ድርጅቶች አልሰጠውም። ፕሊዝ እኔ ልጄ ከኔ ጋር ነው ያለው። እና ደግሞ ኢንተርቪውን ጨረሳችሁ ከሰማችሁ ማቆያ ለ3 ወር ቃል የገባችልኝ እናት ነች። የእኔ ህፃናት ማቆያ የተቀበሉኝ ለ3 ወር ነው። ከዛ በኋላ ለ3 ወር እንደማንኛውም ሰው ከፍዬ ማቆያ አስገባለሁ እንጂ እናንተ የምትሉት አይነት አይደለም። ፕሊስ እንድታቆልኝ ይፈልጋለሁ። ለምንድን ነው የውጭ ድርጅት የሰጠሽው? ለምንድን ነው ልጅሽን እንደዚህ ያደረግሽው? ትናንትና ሳልፍሽው አልነበረም ወይ? ዛሬ ለምን እንደዚህ ሰጠሽ እያላችሁኝ የምትወቅሱኝ በውስጥ መስመር እውነት አልገባኝም። እየሆነ ያለው ነገር ራሱ እየገባኝ አይደለም። የእውነት አድርሱልኝ እንዴ! በኢየሱስ ስም እግዚአብሔርን ለውጭ ድርጅት አልሰጠሁትም። ልጄ ከኔ ጋር ነው ያለው። ማታ አመጣዋለሁ፣ ጠዋት አደርሰዋለሁ። ለ3 ወር ነው እዛም ማቆያው። አሁንም እያለቀ ነው። ተው ፕሊስ እንደዚህ አትበሉ። ሌላው ደግሞ ባለ 3 መኝታ ቤት ባለ ሀብት ሰጥቷታል ብላችሁ የምታወሩ ሰዎች እዛ ሰፈር የምንተዋወቅ ማን የሰጠኝ ቤት አይታችኋል? ቤት የሰጠኝ የለም። ተው ፕሊዝ። እኔ በክራይ ቤት ነው ያለሁት። ተከራይቼ ነው የምኖረው። ምንም አዲስ ነገር የተፈጠረ ነገር የለም። ፕሊዝ እንድታቆልኝ የምፈልገው እንደ ማንኛውም ሰው ኖርማል ነው። በቃ የሆነ አንዳንድ ሰዎች ሰፖርት አድርገኝ ከዛ ቀጥ ነው ያለው። ምንድን ነው የምትሉት? ምንድን ነው የተረዳሁት? ምንድን ነው ያን ያህል የተደረገልኝን አጋናችሁ የምታወሩት? በተለይ ብርሽን በአግባቡ አጥፊ፣ ቆጥቢ፣ እንዲያድርጊ፣ ቤት ግዢበት፣ እንዲያድርጊበት የምትሉኝ ሰዎች እናንተ ናችሁ። ቤት የመግዣ ብር የሰጣችሁ እናንተ ናችሁ። እኔ አልገባኝም። እንደዚህ የምታወሩ ሰዎች ቤት የመግዛት አቅም ያለው ብር እንደገባልኝ አርጋችሁ በሚሊዮን የገባልኝ አርጋችሁ የምትቆጥሩ ሰዎች ኧረ ተው፣ ኧረ ተው፣ ኧረ ተው። የአዲስ አበባ ኑሮ ታውቁታላችሁ። ኧረ ተው፣ እንደዚህ አይነት ወሬ አታብቁ። እግዚአብሔርን ይደብራል። በጣም ሼም ነው፣ ይደብራል። በጣም ነው ያፈርኩት እግዚአብሔርን። ወይ ጉድ!